ቀይሩ ተብሏል። እግር ቀይሩ። ይሄ እንደዚህ ነው እኮ ወዴት ነው ታየኛት? ወዴት ነው ራሳለኝ? لا تشاء ሰላም ውድ የጆይፉል ፋሚሊ ቤተሰቦች አንቺ ነሽ ወይም ዘንጭባቸው ነው። ስለዚህ እንግዲህ ዛሬ አዲስ አበባ ኮንቬንሽናል ሴንተር ተገኝተናል። እንግዲህ ካለባበሳቸው የሆነ ነገር ተጠራጥራላችሁ። ዛሬ ትልቅ ነገር አለ። ውድ እንፈትናታለን። በስፖርቱ ዓለም ትፈተናለች። ዛሬ ቆንጆ ቆይታ ይኖረናል። ጠብሳላረክ አለና እንግዲህ የምታውቋቸው ሰዎችም ይኖራሉ። አብራችሁን ሆኖ አርፍደናል። ትንሽ እንፍጠን። አንቀርም ብለህ ነው ባይዘው እውነት ፈላይ ዘነ የመጣ ነው። እውነት መኪና ውስጥ ተጫለች ይዛ ተይዛ። ሶ ጋይስ እንግዲህ እንዳልኳችሁ በጣም ታዋቂ ሰው እንደምናገኝ ነግሬያችሁ ነበር። ዶክተር ነው አግኝተናል በድጋሚ። ስለዚህ እንግዲህ አሁን የኮንቬንሽናል ሴንተር የሚገኘው ጂም ላይ ነው እያሳየ የሚገኘው። ታሳይናላ ብሎ ነው። ከሳይክል እንጀምር። እሺ ከሳይክል እንጀምርና ቀደም አረ ባንተ ያወረ ነበር እንዳትቆርጡ። ይሄ ሳይክላችን ነው እንግዲህ ባይዘው ግን በማታ ሌላ ድባብ ነው ያለው። ይሄ እነዚህ መብራቶች ሲበሩ ምናምን እንትን ይገባል፣ ስክሪን ይገባል። ሶ ኢቭን ብቻችሁን ብትሆኑ መስራት ትችላላችሁ። ግዴታ ሁሌ ትራክ ማለት ነው። እንደ ሲሙሌሽን ማለት ነው። ሲሙሌሽን ይኖርሃል ቻሌንጅ የሚያደርግ ሶ ብቻሽን ብትሆኚ መስራት ትችላለሽ። በግሩፕም የሚፈልግ አለ፣ ብቻሽን መወጣት የምትፈልጊው ይኖራል። ሶ ኢትስ አፕ ቱ ዩ፣ ምርጫ በራስ ነው። ከላይ ታይቺ፣ ታይቦ፣ ኪክ ቦክሲንግ ምናምን አለ። መሳሪያውን ያልገባል ይሄ እንትን የቀረው ይሄ እዛ ጂም ስትገቡ ታዩታላችሁ። የሚሰካካ እንትን አለ ስቶዲኪ እንደማሽማቱ እነሱ ይደረግና በቃ የሚንጠለጠል ሳኮ ይኖራል ምናምን። this is very dangerous ቦታ በጣም ነው። ብዙ ቦንስ ምናምን ጥርሶች የሚልቁበት ቦታ ነው። ይሄ ዴንጀረስ ቦታ ነው በቃ። ከዛ ደግሞ ወደ ዋናው ጂም ልሰራችሁ አለች የታለች ይሄው አይዲ ለቷለስ ዶክተር አይነ ኦ ማይ ጋድ አዚጋ ኮሜዲል ታሳጣኝ አይ ኖ ዩር ቶል ጋድ ዳም ዶክተር ሱራ አሪ እንግዲህ እንግዳ ስለበዛ ነው እንጂ ብዙ ጊዜ በጣም ውስን ሰው ነው። አይ አንቺ ስትሰራ አይቻለሁ። በሌሊት ስለሆነ መስሎኝ ነበር። አይደለም ውስን ሰው ነው። ዋው ስለምትከፍል ብቻ አይደለም። ይሄ ካለስቴቲክስ በራስ ክብደት የምትፈልገውን የምትሰራበት ነው። ከዛ እዚህ አሁን ኔክስት ቻሌንጃችን ከዛ እዚህ ደርሶ መልስ 25,000 ብር አለ። ሁለቴ ማለት ከዛ ጀምረህ ሄደህ ደርሰህ ከተመለስ 25,000 ብር አለ። በጣም ሩቅ እኮ ነው። ግን የሚያደርጉት አሉ። አሁን ኮቾቹ ያደርጉታል። ስቀሉኛ ነዋ ና ዶክተር ራስ አተች ማንም አይችልም። ያምር ልስከለ ልትሞክረው ነው ቻሌንጁ። በጣም ከባድ ነኝ እኔ ከእግር ነው ከታች። እሺ ያዝ አልደረስኩም ትላለህ። እሺ ርቀቱ እንዴት አለል ጀምር። ናይስ አረረረረ አዲ ቻሌንጅ ሊበላ ነው ሳይጀመር። አይዞ አለን ቦክስ ይችላል ይችላል። በቃ ይመች ፈርቼ ነው እንጂ ይሄር ነበር ፈርቼ ነው። ከምር ያን ስሊፕ የሚያደርግ መሰለኝ።
አይ እንትኑ ችግር የለበትም። ባሩ ችግር የለበትም። እጄ ላይ ነው ጥያቄ የነበረው። በጣም አሪፍ እናቴ ትሙት አስደንግጣኛል። ጅማት ነበር ይመስል አይ እናርባ ትንሽ ኤክሰርሳይዝ ብናደርግ ደግሞ ትላለህ። ኦፍ ኮርስ አለ እሱም እንዳልኳችሁ ኤኒ ታይም እናንተ ፍላጎት ኖሯችሁ ካላስቴቲክስ ነው ያልከኝ? ካላስቴቲክስ በጣም ወዶ በራስ ክብደት ኤቭሪቲንግ ያው እዚህ ጋር ያለው ማሽን እዛ ጋር ያለው ኤቭሪቲንግ በራስ ክብደት የምትሰራው ይሄ ነገር ማለት ነው። አዎ እንዲህ ምናምን አገለበጥ ነበር ዙሬ ምናምን ከ እንዲህ ቶሎ ሰው አትመን እንጂ እና ይሄ በቃ በራስ ክብደት የሚያልቅ ነገር ይሄ ጎማዎቹ ምናምን ይሄ ራሱን ስፖርት ነው። 120 ኪሎ ግራም ውስጥ ምናምን ነው የምትገባው ወይስ ትገለብጠዋል? መገልበጥ ነው። እኔ ውስጥ መግባት ነው ትገለብጠዋል። የሱ ግማሽ አለ በዚህ ይሄን ታንከባልየዋለሽ። አንተ እነዚህ ከባድ አይመስለኝም ነበር እግዚአብሔር። ቀደም ያልኳችሁ ደግሞ አውትዶር ሲሆን ይኸውልህ እንደዚህ ይዞራል ግቢው መሮጥ ይቻላል። ከላይ ትራክ አለው ውስጥ ለውስጥ የሚያልፍ ትራክ አለው ምናምን። ዋው በጣም አሪፍ ነው። ሴሚ ሰርክል ትራክ አለው። ሬስቶራንት 1 2 ከጀርባ 3 ላግዠሪ ሬስቶራንቶች አሉ። ዋጋቸውም አይቀመስም በዛው። አይ ነው ቦቶ ይናገራል ሰው ነበር ነው ያንቺ ሞራል ነው የጎደለው እንጂ ጨርሰው ነበር። ላግዝ ያንተላል ቁጢት ወይ እንቅስቃሴዎቹ ዳንስ ናቸው። ይሄን ፓርት ጃምፕ አድርጋት። በጀርባ እንደዚህ ቻው። ይሄ እኔ ጋር ራሴ የምሰራበት ስፖርት ቤት ይሄ ያስጠላሃል። ቀይሩ ተብሏል። እግር ቀይሩ። ይሄ እንደዚህ ነው። አይኔና ስፖርት አልቋል። ተነሽ ስፖርተኛ ዲ ጎተተሽ ስንት ኪሎ ነው? ትንሽ ነው። ላፍ ትላለህ። አንድ አይነት እግር። እሺ፣ በቀኝ በግራ በግራ። እሺ፣ መሬት አንነካ። ትቻት ሄድኩ ና ስፖርት ነው እኮ ጀምር በይ። ዝቅ እያልኩ አይደለም እና ምኑን ሰራሽ ታዲያ? ደከማት። ይሄ በእግር መግፊያ ነው። ልቀንስልሽ? ኧረ ሌላ ነገር ልቀንስልሽ? እሺ፣ ዝቅ ልቀቂው። አውርጂው፣ ክፈቺው ማለት አውርጂው፣ ላስተካክልልሽ። አሁንም ክፈች፣ ክፈቻው ነው። ኧረ ከዚህ በላይ ወደ ኋላ ተጠጊ። ኧረ ተውት።
ስሪሽ ዝም ብለሽ አሪፍ ነው። አንደኛ ነሽ። አንበሳ ትችያለሽ። አመመኝ ታፋዬ። ያንሳያለሽ። ይሄ ይመቻል። ያው የሚያስችልሽ በእነዚህ ጋር አስተጋል። አይ ተመችቶኛል። በደንብ ላስተጋልሽ። ወደ ትንሽ ወደዛ ራቅሽ። አንበሳ አንበሳ እኔ ሳይክል ባልችልም ይሄ ነገር ግን በጣም በጣም የተመቸኝ። ተመቸሽ? እነዳዋለሁ። አቺም እኮ ምንም አቺም እኮ እሺ እንግዲህ አሁን ያገኘሁትን ሰው አብዛኞቻችሁ ታውቁታላችሁ። ያላወቃችሁት አብሪሎ ኤችዲ ነው። ዋን ኦፍ ዘ ቶፕ ዩቲዩበርስ። እንግዲህ የእሱን ዶካ ተከትለን ነው እኛም እንትን እያልን ያለ ነው። ስሪ እንጂ እየሰራሽ አይደለም እኮ አይደለ? ጀመርክ እሱማ ገብቶኛል። 100 ሺህ ብሩን ላሽ ለማለት ነው። እንዳልበላ ምናምን ብሎ ታክሶኝ ነው። ከካሜራ ጀርባ አይኑን ያጠፋለት ሆስፒታል ላይ የተቀረጽከውንም አይቻልም። አሮጌ ነው ሱሉ ድራማ ነው እንጂ አይኑን ያጠፋለታል። ካሜራው ሲጠፋ አይ ያለቀሰ ምናምን ሄደው እንደውም አልተውም ምናምን ከዛ ለምበሬ በእጅ ጦስ ይሆንብሃል። እውነት ነው እንዳይሞትብኝ። ቀጣይ እኔም ልሄድ ነው። ምን ትመክረኛለህ አሁን? ምን አይነት ስስ ብልቱን ያገኘበትን በሬና በቤተሰቤ ስም ለዚህ ክብር በመብቃቴ በእውነት እኔ ከጆኒ ጋር ተደባደብኩ አይደለም የምለው መታወት ነው። ዋን ቱ ዋን አልነበረም። ያንተ እጅ ብቻ ነበር ሲታይ ነበር። ኦልሞስት እኔ ዶሚኔት ያደረኩት ዶሚናንሲ የታየበት እያለቀሰ ነበር። ግን ካሜራው ላይ ያው ተካከሰ። ምንድን ነው የምታደርገው? የመጀመሪያ አይኑን መጠንቆ ነው። አይ ታውቃለህ እንዴት እደርስበታለሁ? ግን ሊያንተ ይሞክራል። ፖኪንግ ይባላል። ፖክ ታደርገዋለህ፣ አይኑን ታጠፋለታለህ። ከዛ ፍሬዎቹን መምታት ነው። የት በኩል ያለው ሁለቱንም ነው አንተ የቀረበኝ በእግርም በእጅም ይበጃል በምትለው ወይ ፖክ ማድረግና አይኑን ከዛ እንዳልኩ ነው። ከዛ በኋላ ቀሪው ደሪስት ምስጋናውን እንግዲህ ማደርስለን ነው የሚሆነው። የነገረን ጆኒ እንግዲህ ቀጣይ ተፋላሚ ነኝ የምሆነው። ባይዘው ሰዓት አድርገህ ነው ስፖርት እየሰራህ ብቸኛው ሰው ነው። ሰዓት እንዳይጠፋብን ይወልቃል። ችግር የለውም። በስድስት አይ በሰዓት ነው 5 ደቂቃ አንደኛው 5 ደቂቃ አንደኛው ነው። ምንም እንዳለ አይ እርዳታ ካስፈለገኝ ጆኒ ጋር እመጣለሁ እመጣለሁ። አንድ ላይ በቅርቡ እመጣለሁ። ሴቴ ላኮ ይባላል። ልትልከኝ ነው 100 ሺህ ብር ልክ 100 ሺህ ብር ማለት ቤት መምጣት አለበት። ብዙ ነገር ይሸፍናል። 35 አድርግላት ዛሬ ወርጭለ ውፍረት አንበሳ ይሄ እዚህ ጋር ይሁን ውዴ። ይሄን እዚህ ጋር ስፖንጁ ላይ ለዚህኛው ነው። እዚህ ጋር ይሄን እንዲህ እንድታስደግፊበት። እንግዲህ አሁን ደግሞ ወደ ጄኒዣ ስለመጣሁ መኪና ውስጥ ናት። እሷን አይቻት እመጣለሁ። በጣም እንደዚህ አድርግላት። ማን ይሰማል? የእግር የቀረን እንግዲህ አሳያቸው ያግረው
ከ50 ደቂቃ ረፍት በኋላ ተመልሳለች። 50 ደቂቃ ይመስላል 50 ደቂቃ መጥቻለሁ። እንግዲህ ቻሌንጅ አለን ከባባድ የሴቶችም አለ የስኳት ቻሌንጅ እንዴ እናሸንፋለን ያለች ሞራል ዛሬ ወዴም አለች መሸነፍ የለም እንበጣጥሰዋለን ትላለች። ሞክራለሁ مساك አይዞሽ እስቲ ሳብ ጀምሯል ሞራል ትላለች። እንዳትስቂ ደግሞ ስትስቂ ትደክሚያለሽ። አላስቃትም እንዳትሸነፍ ትችያለሽ ትላለች። ታዳም ኧረ ሞራል አትሳቂ ትደክሚያለሽ። ብለው ትላለች። አንበሳ አንደሳ አንደኛ በጣም አልተቻለችም። በቃ አይ ቀስ አረጋጊ። አይዞሽ ትችያለሽ። ቆይ ትችያለሽ። ይኸው 30 ሰከንድ ሊቀርሽ 30 ሰከንድ ትችያለሽ። በጣም ፋሱ በቃ እዚህ ጋር ሪስፔክት ይጨምራል። ከዚህ ስፖርት ላይ ፋሱ አንደኛ 15 ሰከንድ ነው የቀራት። አቤት ምጋብዝሽ ምግብ ትላለች። ሲፈታ ነው አብረን የምንበላው። 5 ሰከንድ እስቲ ቆይ እንዳታቆሚ ስንት ደቂቃ እንዳላረገው 2 ደቂቃ ሞልቶሻል። ከስንት ነው የምታሻሽለው? በቃ ከ11 ማለት ኦልሞስት ደርሰሻል። ትላለህ ከ13 ከ15 በቃ ስቀዩ ማንም መጥቶ እንትን እንዳይልሽ። ትለያለች ፋሱ ትለያለች። 30 ሰከንድ ይላል 30 ሰከንድ ትለያለች ትላለህ። አንደኛ በቃ እኛ በልተን እንምጣ። እሷ የምትጨርስ አይደለችም። ይበቃኛል። በቃ በሴቶቹ ተል እስቲ ዝቅ እናድርገው ወይስ ዝቅ ማድረግ ይቻላል? ወንበሩ እሺ ተመችቶሻል? ነው ዝቅ ይበል። ይሄ ስንት ደቂቃ ነው? ቀስ በቀስ በጣም አታፍኝ። ኢንጆይ እያደረግሽ ወደ ስራ ወደም እየገባህ ነው።
እዴ ጀመረች እንዴ? አንበሳ ጀምረሻል እንዴ? ትችያለሽ። ሞራል ትላለች። ይቻላል። ደራርቱ አንበሳ ትችያለሽ። ነይ አሯርጥሻለሁ። አልቻልኩት። አጋዥ አይል በቃ ደርሰሻል። 10 ሰከንድ ነው የቀረሽ። 40 ሰከንድ የቀረሽ። አሪፍ ነው። እስቲ በቃ ብቻሽን አይደለሽ። እና ይኸው ነይ አንበሳ አላለቀም። ኧረ ይውላት ሰከንዱን ይውላት። ያንሸራትት ነበር ትላለህ። እንደሌላው አብዛኛው ፌሌሪቲ አድሚት አታረግም። ያንሸራትት ነበር አላለኝ እንጂ ፊትነስ አንካረንቲክስ ጀመረ። ውጤታችሁ ደርሷል። አሁን አናውንስ እናደርጋለን። 5ኛ የወጣው ወይም የወጣችው ወደዚህ ትመጣላችሁ። ስማችሁን ስጠራ 5ኛ የወጣው ወይም የወጣችው ፋሲካ እንዲሁም 4ኛ በመውጣት 4ኛ የወጣው ወይንም የወጣችው ሱራፌ እሺ 3ኛ ያው በስፖርቱ ነጥብ ያሸነፈ ቢሆንም ወይንም የበለጠ ቢሆንም በትጥቅ ምክንያት ወደ 3ኛ ከሁለተኛ ወደ 3ኛ ዞሯል። ጨለል 3ኛ ሁለተኛ ያሸነፈው አንደኛውን ነው መናገር ያለብህ።
አንደኛ የወጣው ብሩክ ሁለተኛ የወጣው ፍልካስ ያው አራተኛ በመውጣቴ በጣም ነው ደስ ያለኝ። እንደውም ሱራፌል ሲባል ሌላ ሱራፌል አለ እንደ ብዬ ነበር። ያው እንግዲህ እሷ በመኖር በእንትን ነው ሴት የላከው እንደሚባለው በርታቱ ላይ ነው በሼ ብሎና አምስተኛ ወጥታ የነበረችው ፋሲካ ናት። ነገር ግን እሷን ስፔሻል የሚያደርጋት ከሴቶች ስለሆነ ከወንዶች ጋር ተወዳድራ ስላልሆነ የራሱ የሆነ የተለየ ፓኬጅ አላት። አምስተኛ አንድ ቀን ነው ያልነው፣ ግን የእሷ የተለየ ፓኬጅ አለው ማለት ነው። እሱን በግል እንነግራታለን ማለት ነው። ጂማችሁ በጣም አሪፍ ነው። ደስ ትላላችሁ። በቃ ደስ ይለኛል።